ለምሳሌ ፎር ኮርነር በጣም ብዙ ጊዜ እንደ እዛው ፓስተሮንክ እንደ እስክባል ድረስ እና ፎር ኮርነር ብዙ እና አገልግያለሁ። ሌሎች ቦታዎችም አገልግያለሁ። እስካሁን እዚህ ከመጣው ቢያንስ ከ30 እና ከ32 ጊዜ በላይ በተለያዩ ቸርቾች አገልግያለሁ። ክብር ለእግዚአብሔር ይሁን እና ይሄን ያደረገ እግዚአብሔር ነው። እናንተንም ልብ የሰጠኝ እግዚአብሔር ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አብዝቶ ሽማግሌዎቻችሁንም እናንተንም እግዚአብሔር ይባርክ። አሜን። ጌታ የተባረከ ይሁን። ጌታ እንግዲህ ይህንን ጊዜ ሰጥቶናል። እግዚአብሔር ያለ ምክንያት ይህንን ጊዜ አልሰጠንም። እግዚአብሔር አንድ ነገር ጉባኤውን በሚሰበስብበት ጊዜ አንድ ነገር ሊሰጥ ነው። ባለፈው እንወያይ ነበረና ይሄ የእግዚአብሔርን ቃል ለመስማት ወደ እግዚአብሔር ቤት ስንመጣ ለአንዳንዶቻችን ምናልባት እንደው አስቆርቤ ልምጣ እንደሚለው አይነት ይሆንብን ይሆን ወይስ ምን እናድርግ ይሉ ነበረ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ወንጌል ከተሰበከ በኋላ እግዚአብሔር ነገር ከተነገረ በኋላ ጴጥሮስ ሁሉን ነገር ካደረገ በኋላ ሪስፖንሱ ነው የደረበኝ። ምን አሉ? እንግዲህ ምን እናድርግ? ያው የምንማረው ትምህርት በሙሉ እግዚአብሔር የሚናገረን ነገር በሙሉ ምን እናድርግ ወደሚለው ነገር በውስጣችን ሊመራን ይሄን አድርጎ አይልም ሰባኪው፣ ግን ምን እናድርግ መንፈስ ቅዱስ ምን ላድርግ ወደሚለው ሊመራን ይገባል ማለት ነውና በየጊዜው በየሁሉ የምንማራቸውን ነገሮች ወደ ተግባር መተርጎም አለብን። ቾ የሚባለው የእግዚአብሔር ሰው የኮሪያ ሰባኪ በጣም ወደ 600,000 ምዕመን ያለው ሰው እንዴት ነው ይሄ ምዕመን የበዛልን? እንዴት የሁሉ ምዕመን እንደው ሊጨምር ቻለ? እንዴትስ ደግሞ ሊጠነክር ሊበስል ቻለ ተብሎ በሚጠየቅበት ጊዜ ያደርግ የነበረው እሱ እሁድ የሰበከውን ስብከት በባይብል ስቴዲ በ600,000 ምዕመናን በግሩፕ በየቤቱ በሆነ ፕሮግራም ይደርስ ነበር። እንዴት እንተርጉመው? የተማርነውን ነገር እንዴት እንኑረው? ስለ ፍቅር ተሰብኮ ከሆነ ምን አደረክ ለወንድም? ምን አደረክ ለሚስት? ምን አደረክ ለጓደኛ? ስለ ይቅርታ ከሆነ እስኪ ማንን ይቅርታ ጠየቅ? በቤት በውጭ ወደ ተግባር ነበር የሚተረጉሙት። ስለዚህ ወገኖቼ ሆይ የምንማረውን ነገር ከዚህ ትምህርት አንድ ነገር አደርጋለሁ በህይወቴ ወደሚለው ነገር እንድንሄድ እግዚአብሔር ይርዳን። አሜን። አዎ እግዚአብሔር ይርዳን። አለዛ አስቆርቤ ልምጣ ከሚለው አይለይም ማለት ነው። ሄዳን ነጠላ ይለበሳል፣ ደስ ይላል። ሁላችንም በዛ አልፈናል። አይታችሁ ከሆነ እዛ ቆመን እያለን የጤፉ ጉዳይ እንደው አልተወደደም እንደ እያልን ብዙ ያሳለፍነው ታሪክ አለ። ለእሷማ ግድ የለም ቆይ ስመለስ የማደርገውን እያልን። ስለዚህ ያ ዘመን አለፈ። እግዚአብሔር ያለማወቅ እንበል፣ ያለማወቅ ያለመረዳት። አሁን ግን እግዚአብሔርን አወቅ ነው። ይልቁንም ደግሞ በእግዚአብሔር ተዋወቅን፣ እግዚአብሔርም እኛን አወቀን፣ እኛም እግዚአብሔርን አወቅ ነው። ይልቁንስ ታዲያ እንዴት አብልጣችሁ አታደርጉም? እግዚአብሔርን ስታውቁ በእግዚአብሔር ደግሞ ስትታወቁ እንዴት ይበልጡኑ ደግሞ አታደርጉም ይላል። እግዚአብሔር የተባረከ ይሁን። ስለዚህ እንጸልያለን። እግዚአብሔር ይናገረናል፣ እግዚአብሔር ያስተምረናል። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ስለዚህ ጊዜና ስለዚህ ሰዓት እጅግ አድርጌ አመሰግናለሁ። ጌታ እግዚአብሔር ሆይ ልትናገረን ሰበሰብከን፣ ልታስተምረን ሰበሰብከን። ይህንን ጉባኤ ሰጠህን። ከዘላለም እስከ ዘላለም ስሜ ይባረክ። ሳምንቱን ሁሉ ተጠበቅን። እጆቻችን ደና፣ አይኖቻችን ደና፣ እግዚአብሔር እግሮቻችን ደና፣ እግዚአብሔር ልባችን፣ ኩላሊታችን ሁሉ ነገር በሰላም እንዲሰራ አድርገህ እግዚአብሔር ሆይ ምንም ክፉ ነገር እንዳይደርስብን ጠብቀህ ጋርደህ እግዚአብሔር ሆይ ለዚህ ስላደረስከን ስምህ ይባረክ፣ ስምህ ይባረክ። ሰማይ በእኛ ላይ ዛሬ እግዚአብሔር ሆይ የተከፈቱ ይሁኑ። አቤቱ ወደ ልባችንና ወደ ውስጠኛው ክፍላችንና እግዚአብሔር ሆይ መነቀል ያለበትን ንቀል፣ ማወቅ ያለብንን እንድናውቅ እርዳን። አይምሯችንን ክፈትልን፣ ተናገረን። እግዚአብሔር አምላካችን ሆይ ልንማር መጥተናል። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈው ጌታ እግዚአብሔር አምላክ ሆይ አስተምረን። ምን እናደርግን ዘንድ ትወዳለህ? እግዚአብሔር አምላኬ አቤቱ እንድናደርግ የምትፈልገውን ነገር መንፈስ ቅዱስ በውስጣችን አለ እንዲረዳን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር ሆይ ስለዚህ ጊዜ ስምህ ይባረክ። እኔንም እርዳኝ ጌታ ሆይ ከሰጠኸኝ እንዳልጨምር፣ ከሰጠኸኝ እንዳልቀንስ፣ የሰጠኸኝም እንዳላጎድል በጌታ በኢየሱስ ስም በአንተ ጸጋ በአንተ ኃይል እንድናገር እርዳኝ። ይሄ እንዳይሆን በዚች ምድር ላይ የሚዋጋ የክፉ ኃይል የዘንዶ ኃይል በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። ቃሉን ሊበላ የሚመጣ አሞራ እግዚአብሔር አምላኬ ሆይ 100 አንዱ 60 አንዱ 30 እንዳያፈራ የሚከላከል የጠላት ኃይል ሁሉ በኢየሱስ ስም የታሰረ ይሁን።
ስጋችንን እዚህ አስቀምጦ እግዚአብሔር ሆይ ውስጣችንን መንፈሳችንን የሚበታትን ጓግተን እንዳንቀመጥ ድምፅህን ተርበን እንዳንቀመጥ የሚያደርገን የጠላት ዕቅድ ሁሉ በጌታ በኢየሱስ ስም የፈረሰ ይሁን። በዚህ ሰዓት በአምሳዎቹ ስቴቶች በሚሰበከው ስብከትና አገልግሎት ላይ ሁሉ የሚዋጋ የጠላት ኃይልና አሰራር ሁሉ በጌታ በኢየሱስ ስም የፈረሰ ይሁን። እንዲህ ተብሎ እንደተጻፈ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጣል እንዳልከው በጌታ በኢየሱስ ስም የተቀጠቀጠ ይሁን። ከቤታችን የተቀጠቀጠ ይሁን። ከአገልግሎታችን የተቀጠቀጠ ይሁን። ከቤተ ክርስቲያን የተቀጠቀጠ ይሁን። ከምድሪቱ ላይ የተቀጠቀጠ ይሁን። ጌታ ሆይ ይህን ስለምታደርግ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችንን እናመሰግናለን። ዛሬ ከእናንተ ጋር እግዚአብሔር በልቤ ውስጥ እንድንካፈለው እግዚአብሔር የሰጠኝ ቃል ይሰማል አይደል? የሰጠኝ ቃል በምሳሌ ምዕራፍ 1 ቁጥር 33 ላይ ያለው ቃል ነው እና ለትኑ ስትጠየቅ የሚሰማኝ በእርጋታ ይቀመጣል የሚል ነው። አንዳንድ የሚጽፉ ሰዎች ካሉ እንደው ብዙ መጻፍ የሚቸግራቸው ከሆነ ብዬ ነው እንጂ ከመከራ ስጋትም ያርፋል ነው የሚለው። ዝም ብሎ ይቀመጣል ብቻ ሳይሆን ከመከራ ስጋትም ምን ይሆናል? ምሳሌ 1:33 ቢያንስ ጥቅሱን ያዙ። እግዚአብሔር የተባረከ ይሁን። አንድ ጊዜ በናዝሬት አካባቢ ሰብክ ነበር እና ቆይቷል። የዛሬ 20 ዓመት አካባቢ እና ከባሌ መጥቼ ከባሌ ከሩቅ ቦታ በጣም ከባሌም ወደ ውስጥ ወደ ገጠር ገባ ነው ትልቅ ኮንፈረንስ አገልግዬ ስመጣ ለምን እዚህ ማገልገል አለብህ ቀደም ብለን ሰጥተናል አሉኝ። እሺ እኔም ላገለግል ነው አልኳቸው። ባለ ያለው ስለደወለው እና ሙሉ ወንጌል አገለግላለሁ ናዝሬት እና ከ20 ዓመት በኋላ አንድም ሰው አገኘሁ በመንገድ ላይ በዚያን ቀን እያለ ከኋላ የሚሮጥ ሰው አየሁ። ይሄ እኔ ስሜ በዛን ቀን አይደለም፣ ግን መልእክቱ የሚመጣ ይሄ በዛን ቀን የሚለው ቃል ወደ እኔ ነው። ምንድነው በዛን ቀን? ምንድነው በዛን ቀን? እኔ በኋላ አንተን እኮ ነው እጁን እንዲህ እያደረገ ነው አንተን እኮ ነው አለ። ከዛ በኋላ ዞር ስል እውነትም እኔን ነው። ስሜ በዛን ቀን ነው እንዴ አለ። ያን ጊዜ ስትሰብ በዚያን ቀን ብለህ በበጉ ቀን በበጉ ሰርግ ቀን በዛን ቀን በቀራንዮ የሚቆዩ ጥቂቶች ናቸው። በበጉ ሰርግ ላይ ለመካፈል የሚተጉ ግን ብዙ ናቸው። በዚህ ካላለፈ ግን መንገድ የለም ያልከው ያ ትዝ አለኝ። ስምህ ጠፋኝ፣ ግን በዛን ቀን ርዕስ እንኳን መያዝ ትልቅ ነገር ነው። ገባህ? እግዚአብሔር ሲናገር ምን ሰበከ? አሁን ሰዎች መንገድ ላይ ጠይቋቸዋል እንደ ነበር ስብከቱ መተንተን አትችሉ። ግን አንድ ነገር እሺ፣ ርዕሱ ምን ነበር? እሱ ሲጠፋ ነው ጉዱ። ለርዕሱ እንኳን እሺ፣ ታዲያ እውነት ነው ደግሞ ይሄ ቤንም ሆኗል። ቤንም ንጉሥ የተካፈል አዎ ቸርች ነበር እንደ ነበር ስብከቱ ጥሩ ነበር። እግዚአብሔር ይመስገን ምንም አይል መልካም ነው። እሺ ርዕሱስ ምን ነበር? ሐሳቡ ይጠፋኛል። ኦኬ ርዕሱን ይሉኛል። ርዕሱም ይጠፋል። ከዚህ ያድነን። አሜን። ስለዚህ አትሊስት ርዕሱ የሚሰማኝ በእርጋታ ከመከራም ስጋት ምን ይሆናል? ያርፋል። እግዚአብሔር የተመሰገነ ይሁን። እንግዲህ በመጽሐፍ ቅዱሳችን ይህንን በሚናገርበት ጊዜ ጌታ ኢየሱስ ክርስቶስ ራሱ እንድንረጋጋ ነው ሐሳቡ። የተረጋጋን ሰዎች እንደሆነ የተረጋጋ ሰው ቤቱን ይሰራል። የተረጋጋ ሰው ቤተ ክርስቲያን ይሰራል። የተረጋጋ ሰው ሌላውን ያረጋጋል። የተረጋጋ ሰው ሞገስ አለው። የተረጋጋ ሰው አይናወጥም። የትን ንግባ እያለ እየሮጠ የሚመጣውን ሰው የተረጋጋ ሰው ቀጥ ነው የሚያደርገው። ለምን? ከአምላኩ ጋር ያለውን መስመር የሰራና ያበጃጀ ሰው ነው። እና ጌታችን ኢየሱስ ክርስቶስ ሊነጠቅ ሊሄድ ወደ አባቱ ሊሄድ በተዘጋጀበት ጊዜ በዛን ሰዓት በዮሐንስ 14 ላይ ታወኩ ይላል። ጌታ ኢየሱስም ያለው ልባችሁ አይታወክ፣ ተረጋጉ። የመጀመሪያው ነገር ተረጋጉ። እስኪ ልባችንን እንፈትሸው። የተረጋጋ ልብ ነው ወይ ያለን? የምንረጋጋው ቢቢሲን በመስማት ሲኤንኤንን፣ አልጃዚራን የተለያየን በመስማት አይደለም። ይሄ የሚያረጋጋ ነገር አይደለም። ብዙ ሰዎች የሚሰሙት ያንን ነው። የማያረጋጋውን ነገር ነው በብዛት የሚሰሙት። ነገር ግን የሚሰማኝ ነው ያለው። እሱን የሚሰማ ግን የፈለገው ይሁን ተረጋግቶ ይኖራል። ያን ምስጢር ነው ዛሬ የምናየው። ሃሌሉያ! ያንን ምስጢር ነው ዛሬ መንፈስ ቅዱስ የሚገልጥልን እና የተረጋጋ ሰው መቅደስን ይሰራል። ዳዊት መቅደስ ሰራለሁ አለና ተነሳ። ኖ አትችልም፣ አንተ መስራት አትችልም ማለት አልተረጋጋህም። ሰልፍ ያለብህ ሰው ነህ፣ ጦርነት ያለብህ ሰው ነህ፣ አላረጋጋከውም። ስለዚህ ከጉልበት የሚወጣ የእረፍት ሰው አሳርፈውና በዙሪያ ካሉ ጠላቶች ሁሉ አሳርፈውና እሱ ነው መቅደስን የሚሰራው። ስለዚህ ሰይጣን የእግዚአብሔርን መቅደስ እንዳትሰሩ፣ የትዳራችሁን መቅደስ እንዳትሰሩ፣ የህይወታችሁን መቅደስ እንዳትሰሩ እንድትታወቁ ያደርጋል።
ገደል ያደርገዋል። ዙሪያውን በሙሉ ገደል ያደርገዋል። በቃ የምታዩትን ገደል ያደርገዋል። ስለ ስራችሁ ስታስቡ አሁን ጥሩ ከሚከፈለኝ እንደው ድንገት ቢያወጡኝ ምን ይሆናለሁ? ይሄ ሚል አለብኛል። ሁከት ይፈጥራል። በውስጣችን ሁከት እንዲገባ ያደርጋል። ሰው ይታወቃል በተፈጥሮ። ከሰላሙ ይልቅ ለሁከቱ ነው ቅርብ የሆነው። መሆን ያለበት ለእግዚአብሔር ሰላም ነው ቅርብ ማለት ያለበት። ነገር ግን ለሁከቱ እንድንቀርብ ያደርገናል ጠላት። ስለዚህ በመጽሐፍ ቅዱስ ላይ እንግዲህ በተለያየ ነገሮች ሰዎች እንዲረጋጉ የእግዚአብሔር ቃል ይፈልጋል። የተረጋጋን ሰው ዋስትና ያለው ህይወት ለመኖር እንፈልጋለን። የተረጋጋን እንድንሆን ዋስትና ያለን ህይወት ለመኖር እንፈልጋለን። እግዚአብሔር ራሱ ሲፈጥረን የተረጋጋን አድርጎ ገና ከመጀመሪያው በኤደን ገነት ውስጥ ነው የፈጠረን። ግን በኤደን ገነት መሆኑ አይደለም ያረጋጋው፣ የእሱ ከእነ አዳምና ከሔዋን ጋር እየመጣ መናገሩ ነው። ስለዚህ ዛሬ ኤደን ገነትን እንፈልግ ይሆናል። ኤደን ገነት እግዚአብሔር በምድር ላይ እንኳን ቢሰጠን የእግዚአብሔር ሰላምና አብሮነት ከሌለ አንረጋጋም። መኪና ስላለን አንረጋጋም። ቤት ስለሞላ አንረጋጋም። ልጆች በዙሪያችን ስላሉ አንረጋጋም። የሚያረጋጋው የናዝሬቱ ኢየሱስ ሲያረጋጋን ነው። የሚያረጋጋን የእግዚአብሔር መንፈስ በውስጣችን ሲሆን ነው። በመንገድ ላይ ታያላችሁ። የተረጋጋ ሰውና ያልተረጋጋ ሰው ካረማመዱ ያስታውቃል፣ ከንግግሩ ያስታውቃል። ሞላ አብሎ በእግዚአብሔር ላይ ራሱን ጥሎ የሚሄድ ሰው ያስታውቃል። አንድ እናት አሉ በእኛ ጎረቤት። ሁልጊዜ ደሃ ናቸው፣ ምንም የላቸውም። ግን ቤታቸው ስንሄድ የሚናገሩት አንድ ቃል አለ። ካለ ፈጣሪ አማጣሽ ጋግሪ ይላሉ። በጣም እኔ ደነቀኝ። ካለ ፈጣሪ እውነትም በዋቃቸው ገለዋጡ። ሁልጊዜ አይጎልም። ይህን ነው የሚያገኙት። ካለ ፈጣሪ አማጣሽ ጋግሪ ስላለ የኔ ተግባር ያለኝን መጨረስ፣ እሱ ደግሞ መሙላት፣ የኔ ደግሞ መጨረስ። የተረጋጋ ሰው፣ የተረጋጋ መሪ። ሃሌሉያ! ይሄ የተረጋጋ የሚሆነው እንዴት ነው? ዓለም ሁሉ ተረጋግቶ ነው ወይ? አይደለም። አንድ ጊዜ አንድ ሰው ታላቅ ፈላስፋ ነው። እስኪ የተረጋጋ ሰው አማኝ ነው ግን ፈላስፋ ነው እና እስኪ የተረጋጋ ሰው የሚያሳይ ፎቶግራፍ ስላችሁ አምጡልኛል። ከዛ በኋላ መቼም እሸልማለሁ ስለተባለ ያልሄደ የለም። የተለያየ ተጠራ። አንዱ ምን አደረገ? ፏፏቴ ከእንትን ላይ ፎል የሚያደርግ በጣም ልዩ አበባ ያለበት ምን ያለበት፣ አንዱ እዛ ክራሩን ይዞ ክራር እየተጫወተ፣ እዛ ጋር ደግሞ ያለው ዋሽንቱን ይዞ ዋሽንቱን የሚነፋ፣ አንዱ ደግሞ እዚህ ላይ ተንፈላሶ እንትን ላይ ተኝቶ የወንዙን ፏፏቴ የእንትኖችን የአዋፎችን ጩኸት እየሰማ የሚዝናና ሰላም ማለት ይሄ ነው አለ። ከዛ በኋላ አንዱ ደግሞ ብዙዎች የተለያየ ስለዋል። አንዱ ደግሞ ምን ይስላል? አንዲት ወፍ በአለት ውስጥ የገባች ወፍ አለት ውስጥ ሆና ነገር ግን በዙሪያ በሙሉ ያለው ነውጥ ነው፣ ሁሉ ነውጥ ነው። እሷ ግን በዛ በአለቱ ውስጥ ሆና በአለቱ ንቃቅንትን ውስጥ ገብታ ግን ትዘምራለች ያቺ ወፍ። ስለዚህ ያ ፕሮፌሰሩ ምን አለ? አዎ ዓለም ስለተረጋጋ አይደለንም የምንረጋጋው፣ የተረጋጋ ውስጥ ገብተን ነው አለ። ሃሌሉያ! አለቱ ኢየሱስ ክርስቶስ ነው። በክርስቶስ ውስጥ ስንሆን ሁሉም ብንመለከት የምንረጋጋበት እንጂ የምንሆነው የምንፈራው አይሆንም። ነገር ግን የሁኔታዎችን መስተካከል ብቻ የምንከተል ከሆነ ግን በፍጹም የሚሆን አይደለም። ስለዚህ ከዚህ ዘመን እንግዲህ የወጡት በሰጪውና በተሰጠው ላይ የእግዚአብሔርን ነገር ለማየት ስንፈልግ ለዚህ ለተለያዩ ችግሮች የቀረቡ መፍትሄዎች አሉ። እንዴት ነው ሰው የሚረጋጋው? የመጀመሪያው እንደነገርኳችሁ አዳምና ሔዋን ችግር ውስጥ በወደቁ ጊዜ ሰይጣን ሊያረጋጋ ፈለገ። ተረጋጉ አለ። ተው ራቁታችሁን ትሆናላችሁ ከዚህ በበላችሁ ጊዜ ተብለናል። ተው አሉት። ቤላ ይሁንባችሁ አለ። ምንም አትሆኑም፣ እንደሱ እንዳትሆኑ እውቀት እንዳይኖራችሁ ነው አለ። እንግዲህ ስብከት ይመጣል። አያችሁ፣ እንዳትረጋጉ የሚያደርግ የተለያዩ ወሬዎች ይመጣል። ይህንን መውሰድ ይቻላል። መጣ በሔዋን በኩል አረ ተዋል። ከዛ መጨረሻ ላይ እንደተባለው አልቀረም። ራቁታቸውን ሲሆኑ መፍትሄ አለኛል። ምንድነው መፍትሄ? ቅጠል። ይሄ እኮ ማለት እንግዲህ ትከትና መከራ ውስጥ ከከተለችው በኋላ መፍትሄውን የምታመጣው ቅጠል ነው። ቅጠል ደግሞ ለጊዜው ደስ ይላል። አንዳንዴ የዘንባባ ልብስ ወደዚህ ወደ ጋሞ ወደ ምናምን አካባቢ ሄዳችሁ ሲለብሱ ስታዩ በጣም ነው የሚያምረው። ነገር ግን ፀሐይ ከወጣ በኋላ እሱ ደረቀ፣ አለቀ። ዓለም የምትሰጠው መፍትሄ በሙሉ የሚደርቅ ነው። ጓደኛ የሚሰጠው ነገር የሚደርቅ ነው። ነገስታቶች፣ ኃያላኖች የሚሰጡን መፍትሄ ዘላለማዊ መፍትሄ የሚሆን አይደለም። የሚያሻግር መፍትሄ አይደለም። ከወደዚሁ የሚቀር መፍትሄ ነው። ለምሳሌ አሁን በሀገራችን በዚሁ ባለችበት በአሜሪካ ሙቀት አለ፣ በኃይለኛ ሙቀት። ነገር ግን ኤሲ ስላለ ምንም ችግር የለም።
ኤሲው ግን ዘላቂ የማይሆንበት ጊዜ ሊኖር ይችላል። በብርድ ጊዜ ምን ማድረግ እንዳለባችሁ፣ በሙቀት ጊዜ እንዴት መለወጥ እንዳለባችሁ ያንን ታያላችሁ። ሰውን ለማረጋጋት የተደረጉ ነገሮች ናቸው። ለዛሬውና ለነገው ፍላጎታችንም ደግሞ የሚያረጋጉ ነገሮች ይደረጋል። ለምሳሌ ብሞትስ ወይም ደግሞ ምን ይደረግ ለነገው ሲባል የህይወት ኢንሹራንስ። እኔ በጣም የገረመኝ ልንገራቸው። የህይወት ኢንሹራንስ እኮ ለገባው አይደለም፣ ሲሞት ነው። እኔ የህይወት ኢንሹራንስ የምለው እንዳትሞት የሚያደርግ ቢሆን፣ አደጋውን የሚከላከል ቢሆን፣ ለአንተ እድሜ የሚጨምር ቢሆን ነው። ደግሞ ፉከራችን የህይወት ኢንሹራንስ አለኝ እንላለን። ምን ከሞት በኋላ ምን ኢንሹራንስ ያስፈልጋል? ምናልባት ለቤተሰብ፣ ምናልባት ለልጆች፣ ለእነሱም እግዚአብሔር አለላቸው። አዎ ይህን ስል ኢንሹራንስ አያስፈልግም ማለት አይደለም። ግን ይገርመኛል። ዓለም ኢንሹራንስ እያለች የምትሰጠው እንኳን ኢንሹራንስ አይሆንም፣ የሚያረጋጋ አይሆንም። መልሶ ወደ ጭንቀት ነው። ቤቴ ቢቃጠልስ ብለው ይገባሉ። ለሚመጣው ነው የሚተርፈው። ያ ቤት ይቃጠላል፣ ነገር ግን ለሚቀጥለው እንዲሰራ። ስለዚህ ዋስትና ነው ተብሎ የሚሰጠው ነገር በሙሉ ዋስትና አይደለም። ለምሳሌ አንድ ጊዜ ኢኮኖሚን ለማረጋጋት በአሜሪካንና በቻይና መካከል የሚደረግ ነገር ነበር። 100 ሚሊዮን ማዕቀብ አደረግኩ ሲል ያም ቻይና 100 ሚሊዮን፣ ያኛው ደግሞ እዚህ ላይ 60 ሚሊዮን፣ ያኛውም ደግሞ 60። መጨረሻ ላይ ጦርነቱ እንዴት አከተመ ብዬ ሳስብ በግና በግ በአገር ቤት አንዱ በግ ከዛ ይሮጥና ይመጣና ይገጫል፣ ከዛ ደግሞ የሚመጣና ይገጫል። ይጋጫሉ። ምን እንደሚገላግላቸው ታውቃላችሁ? ጭንቅላታቸውን ሲያማቸው ነው። ሁለቱ በጎች ተላት ነው ሲደክሙ በየቤታቸው ይገባሉ። ስለዚህ ማንም አሸናፊ የለም። ምንድነው የሆነው? ተላተመ ሲደክሙ በየቤቱ ገባ። መፍትሄ የለም። ዓለም ጋር እርጋታ ለመስጠት ለማሳረፍ መፍትሄ የለም። በጤና በኩል በምንመለከትበት ጊዜ ድሮ ሀገር ቤት እያለን ባህር ዛፍ አንድ ጉንፋን ከመጣ ምን ከመጣ እስኪ ባህር ዛፍ እርጥብ ይምጣ ይባላል። ያ ባህር ዛፍ ይሞቃል። በምን በውሃ ያሞቋ፣ ሽታው እልም ያበሽታ ጥርግ ይላል። ስለዚህ ከአዲስ አበባ ሰዎች ከገጠር ወደ አዲስ አበባ እስኪ የባህር ዛፉን አድርቂና፣ ለምን ያፈሉታል? ሲፈላ እንደ አዲስ ነው የሚሆነው። አድርቂና እንኳን ላክልን እባክሽ እየተባሉ ከገጠር ወደ አዲስ አበባ ለዘመዶቻችን ስንልክን ያስታውሳል። የባህር ዛፍ እንትኑን በቃ እሱን አንዴ ሲታጠኑ አለቀ። ዛሬ ባህር ዛፍ ቅጠል አይደለም፣ ባህር ዛፉን አምጥታችሁ ብትተክሉ ለውጥ የለም። ቤታችሁ ብትተክሉት እንዳለ ከነነፍሱ ብታመጡ ወይ ፍንጭ መፍትሄ መሆኑ ቀረ፣ አከተመ። በቃ አሁን አልቻልኩም ማለት በሽታው እየበለጠ የባህር ዛፉን ሽታ እየለመደ ነው መሰለኝ። ብዙ የለም። ይሄ ብቻ አይደለም። ድሮ በሀገር ውስጥ የታወቀ በሽታ የሚያጠፋ አስፕሪን ናት ስሟ። አሁን ጠፍታለች። አስፕሪን ከሱቅ ከተገዛ ገና አንዷ ስትዋጥ የራስ ምታት ከሀገር በላይ ነው። በቃ ይጠፋል። ልም ብሎ ነው የሚጠፋው። ዛሬ ግን አስፕሪን ከከተማ ወጥታለች። ለምን? በሽታው አቅም እየጨመረ ሲመጣ እኔ እዚህ ጫወታ ውስጥ የለሁበትም ብላ የለችም። የለችም አስፕሪን። ወሬውም የለም ምኑም የለም። ዋስትና የሚመስል የሚያረጋጋ የሚመስል አይኖርም። ወገኖቼ ሆይ ነገር ግን በመጽሐፍ ቅዱስ ላይ እንደዚህ ይላል፣ በዓለም ሳላችሁ መከራ አለባችሁ። አለ መከራ። ስለዚህ ከመከራ የወጣ አይደለም መረጋጋት እያለ መከራ አለባችሁ፣ ነገር ግን አይዟችሁ እኔ አሸንፌዋለሁ፣ እኔ ያሸነፍኩት አለው እያለ ፓራሌል ነው የሚናገረው። መከራው አለ፣ ችግሩ አለ፣ ጉንፋኑ አለ፣ ራስ ምታቱ አለ፣ መራቡ አለ፣ መጠማቱ አለ፣ እኔም አለሁ። የምታደጋችሁ የመመራችሁ እግዚአብሔር እኔም አለው ነው የሚለው። ይሄ ብቻ አይደለም። ጳውሎስ የሚያስጨንቅ ዘመን ይመጣል ይላል። ነገር ግን ይላል እንደገና ነገር ግን ይልና ደግሞ ለእናንተ ብሎ እግዚአብሔር አምላክ የሚናገረው ነገር አለ። ኢሳይያስ 60 ላይ ልክ እንደዚሁ ነው። ዓለም ድቅድቅ ጨለማ አሕዛብን ይሸፍናል። ቻለ ችግሩ ይሸፍናል። እንዳይሸፈን አይደለም አንተ መታገል ያለብህ፣ እሱ ግድ ነው ይሸፍናል። ነገር ግን ሲሜን በአንቺ ላይ ግን ምን ይሆናል? እግዚአብሔር ይወጣል። ፈተናው አለ፣ ጨለማው አለ፣ ችግሩ አለ። ለአንቺ ግን ጥበቃ ይደረጋል ነው። ስለዚህ የችግርን መጥፋት አይተን አይደለም የምንረጋጋው፣ ችግሩ አለ። እንደገና በሚልክያስ 4 ላይ ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣለች ይላል። እንደ ገለባ እንደሚያቃጥል ገለባ እንደ ምድጃ እሳት የምትነድ ቀን ትመጣለች።
ትመጣለች አለ። ወየው አለቀልኝ፣ ይኸው ትመጣለች ብሎ ይመጣል። በዚህ ይኸው ሰማሁ፣ በዚህ ሰማሁ። መጽሐፍ ቅዱስን ስማ፣ መጽሐፍ ቅዱስ ስትስማ አዎ ልክ ነው ይመጣል አለ። ስሜን ለምትፈሩት ለእናንተ ግን ይላል የጽድቅ ፀሐይ ታደርጋለች፣ ትወጣለች፣ ፈውስም በክንፎቻቸው ስር ነው ይላል። ስለዚህ ችግሩ እያለ ፈተናው እያለ መጠለያ ሆናለሁ ነው እግዚአብሔር እያለ ያለ። ጠባቂ ሆናለሁ ነው እግዚአብሔር እያለ ያለ። ስለዚህ የእግዚአብሔር ዓላማ መከራ፣ ስጋት፣ ጭንቀት፣ ተግዳሮት የሌለባትን ምድር ማዘጋጀት አይደለም። እሱ 1000 ዓመት መንግስት ውስጥ እንኳን አይቀርም። የ1000 ዓመት መንግስት በኋላ ወዲያውኑ ነው ካለፈው በኋላ ወደፊት የ1000 ዓመት መንግስት ላይ ሁሉ ከእባቡ ጋር ይኖራል። ትንሽ ያቀምሰንና ከዛ በኋላ ወደ ዘላለሙ ነው የሚሸኘን። እስከዛ ድረስ ግን ኪዮሱ አለ። ለእኛ ግን ልዩ ነገር አለ እያልኳችሁ ነው ያለው። ልዩ ጥበቃ አለ። እግዚአብሔርን ለሚያውቁ በእግዚአብሔር ለሚደገፉ እግዚአብሔርን ለሚታመኑ ግን ልዩ ጥበቃ አለ እያለ ነው መጽሐፍ ቅዱስ የሚናገረው። ስለዚህ የእግዚአብሔር መፍትሄው ምንድን ነው? እንዴት ነው የሚለውን 6 ነጥብ ተናግሬ እንጨርሳለን። የምትጽፉ ካላችሁ አንደኛ እግዚአብሔር አምላክ መፍትሄ የሚሰጠን የሚያረጋጋን እንዴት ነው? እግዚአብሔር የሚያረጋጋን ከችግሩ በላይ እንድንኖር በማድረግ ነው። መከራ ይጠፋል ሳይሆን አንደኛ ከችግሩ በላይ እንድንኖር ያደርገናል። ከችግሩ በላይ ችግሩ እያለ ከችግሩ በላይ እንድንሆን ያደርገናል። እንደዚህ ይላል። ይህ ይላል በኤርምያስ 31 ላይ ይህ ታላቁ የያዕቆብ መከራ ነው ይላል። ከባድ ነው። ይህ ታላቁ የከበደ መከራ ነው። ይህ ታላቁ የአስቴር መከራ ነው። ይሄን ብቻ ካነበባችሁ በቃ ወየውልኝ ነው የምትሉት። ነገር ግን ያዕቆብ ከሱ ይድናል። ትድኛለሽ። አዎ በስም ወጥቷል መከራው። የአስቴር መከራ፣ የከበደ መከራ፣ የተስፋዬ መከራ ተብሏል። ስሙ ወጥቷል። ግን ምንም አትሆኝም። ትድኛለሽ ከመከራው፣ ትወጣለህ ከፈተናው። ምን አይነት አስደናቂ አምላክ ነው ወገኖቼ! በወጀብ በአውሎ ንፋስ ውስጥ እግዚአብሔር ምን አለው ይላል? መንገድ አለው ይላል ወገኖቼ። ስለዚህ ያልተረጋጉ ዛሬ ብዙ ሰዎች አሉ። በመኪና ውስጥ ሲሄዱ እያወሩ የሚሄዱ አሉ። በመንገድ ላይ ሲሄዱ እያወሩ የሚሄዱ አሉ። ሰላም ያጡ አሉ። ኢትዮጵያ ውስጥ ስላሉ ዘመዶቻቸው የሚጨነቁ አሉ። ሆስፒታል ስላለው ነገራቸው የሚጨነቁ አሉ። የዚህ ልባውን ቢከፈት፣ የዚህ ጉባኤ ልብ ቢከፈት ተረጋግቶ የተቀመጠው ስንት ይሆናል? አልቃለ ፈጣሪ የእኔን ነገር የተረከበ እግዚአብሔር ሁሉንም ይመራዋል ብሎ እንዘጭ ብሎ በእግዚአብሔር ላይ የተቀመጠ ሰው ይኖር ይሆን? መፍትሄ የምናመጣ ይመስል በዚህ ግባ፣ በዚህ ውጣ፣ በዚህ ግባ፣ ጉልበታችንን ያስጨርሰናል። ማርያም ምን አለች? ብርቱ የሆነው እሱ በእኔ በደካማው ታላቅ ስራ ሰርቷልና። ምን የሆነው? ብርቱ የሆነው እሱ። እንዴት አስደናቂ ነገር ነው! ሁለተኛው እግዚአብሔር ከችግሮቻችን ጎን ለጎን ይመራናል። ይሄ ነው እየተያየ መጽሐፍ ቅዱስ ይናገራል። ይሄንን በዘጸአት ላይ በዘጸአት ምዕራፍ 8 ቁጥር 12 ላይ የዝንብ መንጋ በግብፅ ላይ በወረደ ጊዜ እስራኤላውያኖችም እዛው ነበሩ። ዝንቦቹ ወደ እስራኤል ድንበር አይገቡም። እስራኤልና ግብፅ ከዚህ እንደ አሜሪካ አይደሉም። ርቀታቸው ማለት እዛው ያለው ጌርሳም ውስጥ የተቀመጡት እስራኤላውያንና የግብፅ ምድር ቀበሌ ነው የሚለያቸው። የናወቃችሁ ጌርሳም የሚባለው ያለው እዛው ግብፅ ውስጥ ነው። እነሱ ጋር አይገባም ዝንቡ። እንዴት አስደናቂ ነገር! ማመን ይቸግራል እኮ ለዝንብ ድንበር የሚያወጣ እንዳታልፊ አልፈቀድኩልሽም እንዳታልፊ። ነገር ግን በግብፅ በኩል ምን አለ? ዝንብ አለ። አዝመራቸውን እየበላ ነው። በእስራኤላውያን እርሻ ላይ ግን ምንም የለም። ይሄ ሲገርመኝ ደግሞ ጨለማ መጣ። ጨለማው እሱ በጣም አይገርም። ጨለማ እንዴ! በጣም እኮ አሜሪካን አሁን ግማሽ ጨለማ ግማሽ ብርሃን ቢሆን በጣም ነው የሚነቀኝ። እንደዚሁ አሁን ከዚህ ሰፈር ቨርጂኒያ ጨለማ ሆኖ እንደገና እዛ ደግሞ ሜሪላንድ ብርሃን ቢሆን እንዴት ድንበር ወጣ ያሰኛል። ልክ እንደዛው ነው። በግብፅ ላይ ጨለማው አለ፣ እስራኤል ግን በብርሃን ይመላለሳል። መደንበር ያለብህም ነው እኮ መጽሐፍ ቅዱስ እያለ ያለው። አትደምር። አሰራር ልዩ ልዩ ነው ያምላክ። አንድ ጊዜ በዘመቻ ጣቢያ የሆነ ታሪክ ነው እና ኮሌራ ገባ ይባላል።
ኮሌራ ገባና ተማሪዎችን በሙሉ አንድ እየረፈረፈ ሲሄድ እዛ መካከል አንድ የሚያምን አለ እና ብርሃኑ ይባላል እና አሁን ወደዚህ ወደ ቨርጂኒያ ነው የሚኖረው። ከዛ እሱም ዘመቻ ዘምቷል። ከተማሪዎች ሁሉ እዚህ ጋር እሱ ተኝቷል። ከዚህ በላይ ብዙ የተኙ ወደዛ አሉ። ከዚህ ወደዛ ብዙ የተኙ ልክ እንደዛ የሚተኛው እሱ በዚህ በመሀል ከተኙት ውስጥ አንዱ ነው። እሱ ብቻ በኮሌራ አልተያዘም። ምን አሉት? ስሙን ዘለለው። የእውነት እኮ ነው። ያ የዘመቻ እንትን እስኪያልቅ ድረስ ስሙ ዘለለው ነው። ምንድን ነው ዘለለው? እንዴ እዚህ ያለው ታሞ እሱ ሳይነካ ሲያልፍ ታዲያ ምን እንበላለን? እግዚአብሔር አምላክሽ ድንቅ ያሳይሻል። ምን አይነት አምላክ ነው ያለን? ስለዚህ ይሄ ብቻ አይደለም። በረዶ በግብፅ ላይ ሲወርድ አንድ ቀበሌ ናቸው እኮ ነው የምላው። ቀበሌ ነው የሚለየው። ለምሳሌ ይሄ 22 ቀበሌ ከሆነ ይሄ 23 ቀበሌ ማለት ነው። እዚህ በረዶ ይደበድባል፣ እዚህ ሀገር ሰላም ነው፣ ስራቸውን እየሰሩ ይገባሉ። ስለ ተንኮሻኮሻ አትንኮሻኮሽ። ግርግር ስለሆነ ለአንቺ ድንበር አለ፣ ለአንተ ድንበር አለ። እያየኸው ችግሩን እያየኸው መከራውን እያየኸው ትሄዳለህ። ይሄ የእግዚአብሔር አሰራር ነው። ይሄ የእግዚአብሔር አምላክ አሰራር ነው። ልክ ከተቀቀለ ባቄላ ውስጥ አገር ሰላም ነው ብሎ ንፍሮ በጣም ወዳለሁ። ድሮ የባቄላ ንፍሮ አቤት እናቶች ሲቀቅሉት ከመቀቀሉ የተነሳ ይፈነዳል። ተንኮል እዛ ውስጥ አለ ብሎ የሚያስብ የለም። መጨረሻ ላይ ሀይ ስንለው አንዱ ከነነፍሱ ነው ያለው። ከነነፍሱ እሳት ያየው አይመስልም። ምንለው እንግዲህ ያን ጊዜ ነው አገር ሰላም ነው ብለን ነው ስንፈጨው የነበረው። ስለዚህ እንደ ባቄላ አንተን ሌላው በሙሉ ትስል ሊያድን የሚችል አምላክ፣ ሊታደግ የሚችል አምላክ ነው። ይሄ ብቻ አይደለም። በመጽሐፍ ቅዱስ እግዚአብሔር የሚናገራቸው ብዙ ነገሮች አሉ። ሶስተኛው ችግሩ እንዳይደርስብን በማድረግ እግዚአብሔር መፍትሄ ይሰጣል። እስራኤላውያኖች ከግብፅ ወጥተው በሚጓዙበት ጊዜ መንገዱ 40 ቀን ነው። መዘነ ግምት የሚያውቅህ አባትህ በእርግጥ አጭር ነው። በ40 ቀን ይገባሉ። ግን የ40 ዓመት መከራ ነው የሚገጥማቸው። የሚጠብቃቸው ጠላት ብዙ ነው። እግር መቆረጥ አለ፣ አይን መታወር አለ፣ መሞት አለ፣ ምን ማለት አለ። ስለዚህ ህዝቤን ላጣ ነው። በረጅም መንገድ በዚህ በአጭር መንገድ ገብተው መከራ ውስጥ ከሚሄዱ ከእኔ ጋር ሆኖ በረጅሙ መንገድ በሰላም ቢገቡ ይሻላል ይላል። መንገድን የሚያወጣልህ ፕላን የሚያወጣ የመንገድሽ ፕላነር የናዝሬቱ ኢየሱስ ነው። የህይወትህ ፕላነር አለ። ተራ ሰው አይደለህም። እቅድ የሚያወጣ ለልጄ የቱ ይሻላል፣ በዚህ ብትሄድ ትጎዳል። እኛ ሁሉ ለእኛ ልክ ነው። ሁሉ ለእኛ መልካም ነው። ሁሉ ለእኛ የሚያስደስተን ነው። እግዚአብሔር ግን ሲመዝነው ዛሬ ነው ያሳቀኝ ነገ ያስለቅሳል። ዛሬ ነው ሃሌሉያ ያሰኘህ እንጂ ነገ ዋይ ያሰኛል። ስለዚህ የዛሬውን ሃሌሉያ አይቼ አልፈቅድም። ለአንተ የሚበጀውን እኔ አውቃለሁ፣ ለአንተ የሚበጀውን እኔ አውቃለሁ ብሎ የሚመራ ማን ነው? እግዚአብሔር አምላክ ነው። ስለዚህ በዘጸአት 13 ቁጥር 7 ላይ እግዚአብሔር አምላክ ያደረገው ነገር ይሄ ነው። በረጅሙ መንገድ መራቸው። በዚህ በአጭር መንገድ ሄደው ፈተና ውስጥ እንዳይገቡ፣ ችግር ውስጥ እንዳይገቡ እግዚአብሔር ስላሰበላቸው፣ ጠላት ሰልፍ አይተው እንዳይፈሩ፣ ወደ ኋላ እንዳይመለሱ እግዚአብሔር ስላሰበላቸው ይላል ዘጸአት 13:7 ላይ እግዚአብሔር ምን አደረገ ይላል? በአጭሩ መንገድ ሳይሆን በረጅሙ መንገድ መራቸው ይላል። እግዚአብሔር የተመሰገነ ይሁን። የረጅሙ መንገድ ታዲያ እንዴት ነበር? አንዳንድ ነገር የምንናገረው ነገር አለ። አሁን ታዲያ የረጅም መንገድ ታዲያ ያደክማል፣ ከባድ ነው። ምን ነው ስል መጽሐፍ ቅዱስ ግን ምን ይላል? 40 ዓመት ብሎ አንስቶ ምን አደረጋቸው ነው የሚለው? ተሸከማቸው። በእግራቸው አላይም ተሸከማቸው ይላል ጌታ የተመሰገነ። 40 ዓመት ሙሉ እውነት ነው። እግራቸው አላበጠም፣ ልብሳቸው አላለቀም። ምስጢሩ አንድ ነው። በእሱ ትከሻ ላይ ነው ያለው እንጂ እኔ የ3 ቀን መንገድ ተጉዤ ሳላቋርጥ ጠፍሬ ተነቅሏል። ጠፍሬ ተነቅሏል። ከዛ መጨረሻ ላይ ተሸክሞ ነው ያገቡኝ። እንደ ነገ ለአገልግሎት እንደ ዛሬ በቅቤ ይሄንን እያሹ አጋንንት እንደኔ አይጮሁም። ያልኩት ለምን ምንም አይሰራም፣ እግራ አይሰራም፣ እጅ የ3 ቀን መንገድ ብረት እኮ አይደሉም፣ እንደኛው ሰው ናቸው። አላወቁትም እንጂ ተሸክሟቸዋል። አስቴር አላወቅሽውም እንጂ ተሸክሞሻል። አላወቅከውም እንጂ ተሸክመዋል። አንዳንድ ሰዎች ንጉሴ ካመንክ ስንት ዓመት ነው ይሉኛል። ይሄን ያህል 40 ምናምን ስላቸው አቤት አቤት ሄዷል እንጂ ከእንደ እምነቴማ ሄዷል። ወደ 60 ምናምን ካመንኩ ወደ 63 እና እንደዚህ ካመንኩ ይቅርታ አይደለም አገልግሎት 45 ከሆነ በ17 ዓመት እንዲህ ብቻ ሂሳብ ስትሰሩ ብቻ ብዙ ነው።
በጣም ብዙ ነው። እስካሁን ኢየሱስ እንዴት አልሰለቸም? ምን ይሰለቸኛል? ጎማው የሱ፣ ነዳጁ የሱ፣ ትከሻው የሱ። ምን ተጠቀምኩና ነው የሚደክመኝ? ምን ተጓዝን? አልተጓዝንም እኮ እሱ ነው የተጓዘው። ስቴፕ እየረገጠ ሄደው እሱ ነው። እኛ ትከሻው ላይ ነበር። ተመስክሯል እኮ 40 ዓመት ሙሉ ተሸከምኳችሁ ብሏል እኮ። የኔ ጌታ ስሙ ይባላል። ያልሰለቸሽ ለዚህ ነው። አሁንም ኢየሱስ ያለሽ ገና እንላለን። እኔ ገና አገልግሎት እንደጀመርኩ ነው የሚሰማኝ። አንዳንዱ በቃ ንጉሴ አሁን ብታርፍ እኮ በቃ አንድ ጊዜ አንዱ ጓደኛ ያገኘኝና ንጉሴ ወይ አለ እጀም በእግዚአብሔር ፈቃድ ወደዚህ እንደመጣ እናውቃለን አለ። ባታገለግል ሰው ይሄ ሁሉ 48 እና ምናምን ያገለገልኩ አገልግሎት ይታሰብልህ። አንተ አሁን መጽሐፍን እየጻፍ እየጸለይ እየዘመር መኖር ትችላለህ። እውነት ነው። ጌታ የተባረከ ይሁን። እግዚአብሔር ብዙ ነገር ሰርቷል። ግን የሚገርመው ገና ዛሬ አገልግሎት እንደጀመርኩ ነው የሚመስለኝ። እውነት እኮ ነው የምላችሁ። ይሄን ልደልላችሁ አለ። ገና ዛሬ ሀብዬ አገልግሎት የጀመርኩ ነው የሚመስለኝ። ይሄን ያደረገው ማን ነው? የናዝሬቱ ኢየሱስ። ይሄንን ረሃብ በውስጣችን፣ ይሄንን ደስታ በውስጣችን ያደረገ ማን ነው? እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። በመዝሙር 91 ቁጥር 4 ላይ በላባዎቹ ይጋርድሃል፣ በክንፎቹ ጥላም ደግሞ ይከልልሃል ይላል። ይጋርድሃል። የሚጋርደን ማን ነው? እግዚአብሔር ነው። በዘዳግም 32:10 ላይ ደግሞ ያዕቆብን በምድረ በዳ የንፋስ ጩኸት በበዛበት አገኘው፣ ከበበውም፣ ተጠነቀቀለትም ይላል። የኔ ጌታ ስሙ ይባረክ። የሚጠነቀቀልን አምላክ ነው። ግን ምን እናድርግ? እግዚአብሔርን እንስማ። እግዚአብሔር የሚለንን እንስማ። ኢያሱ ኃላፊነትን ከወሰደ በኋላ ከተረከበ በኋላ ያስጨነቀው 600,000 ሕዝብ ያለ ከፊት ደግሞ ገና 31 ነገስታት ቀስት ገትረው ይጠብቁታል። እግዚአብሔር ሆይ ምን ላድርግ ስለው እኔን ስማ እንዴ፣ ይሄን ያህል እግረኛ አዘጋጅ፣ ኮማንዶ ይሄን ያህል፣ ደልታ ፎርስ ይሄን ያህል፣ ምን ይሄን ያህል ነበር የጠበቀው እሱ። እኔም ብቻ ስማ አለ። ወደ ቀኝ ወደ ግራ አትበል፣ ቃሌን ብቻ ስማ አለ። ይሄ ብቻ ያድናል አለ። እውነት እኮ ነው። ይሄ ነው ያዳነው። ከዛ በኋላ ምንድን ነው? ዘጸአት ምዕራፍ 18 ላይ 31 ነገስታቶች አንዴ በሰይፍ አንዴ በተራራ አንዴ በምን እያሉ ሲመጡ እንዴት ነው ማሸነፍ ያቃተን ሲሉ አንድ ቀን በዘዳግም 18 ላይ ነው። አዎ በዛ ላይ አንድ ቀን ሙሴ ከመቅደስ ውስጥ ሲወጣ ከድንኳኑ ሲወጣ የእግዚአብሔር ዳመና ሲመጣ አየ። ለካኛ ብቻውን ነው ብለን ነው የሚዋጋለት። ለካ ይሄንን ኃይል እየተቀበለ ነው የሚመጣው። ከዛስ ምድር ጸጥ ብላ ተገዛችለት ይላል። ሰልፉ የእግዚአብሔር ነው። አስተያየው እንረፍ እስኪ። የሚሰማኝ በእርጋታ ይቀመጣል። ከመከራም ስጋት ያርፋል። ከኢኮኖሚ ስጋት ያርፋል። ከጤና ስጋት ያርፋል። እግዚአብሔር የተባረከ ይሁን። አራተኛ በችግር ውስጥ እንድንገባ በማድረግ ነው የሚያረጋጋ። ይሄ የሚገርም ነው። ኢሳይያስ 43 ላይ አይታችኋል። በውሃ ውስጥ ባለፈ ጊዜ፣ በወንዞች ውስጥ በሄደ ጊዜ ግባ ነው እንግዲህ አሁን ግባ ነው እንዴ። ኢዲያ እና እግዚአብሔር እንደዚህ ይላል። እዛ ውስጥ ገብተህ ከምታስጨንቅ ከወዲሁ አትጠብቅም ወይ? በቃ ግድ የለም እሱ ሌላ ይግባ። እኛን ግን እንዳንገባ ብታረግስ ማዳኑ አይወራማ። የዳንኤል የሲሳቅ አብደናጎ አምላክ እያላችሁ ከምትፎክሩት የምንፎክረው እነሱ ገብተው ስላሳዩ እነሱን ያዳነ እያል መሻገራ ከአንበሳና ከድብ ያስጣለኝ ዳንኤልን ከአንበሳውን ትራስ አድርጎ እንዲተኛ ያደረገ የምንለው እኮ ስለገቡ ነው። አልቀሩም፣ እዛ ወጡ። ስለዚህ በሽታ እንዳይመጣ አትጨነቅ። ይመጣል፣ ግድ ነው ይመጣል። ግን ከአንቺ ጋር እሆናለሁ። በውሃ ውስጥ ባለፈ ጊዜ ማለት በስኳር በሽታ ውስጥ ባለፈ ጊዜ በለዋ፣ በካንሰር ሚሆን ባለፈ ጊዜ፣ በጭንቀት ባለፈ ጊዜ፣ በምን ባለፈ ጊዜ እኔ ከአንተ ጋር እሆናለሁ። አይጎዳህም። የምትረጋጋው ይሄ እውቀት ሲኖርህ ነው። እንዳላየው በቃ እዚህ ልክ ሐኪም መጥቶ ብቻ ስኳር 400 ደርሷል በል እንግዲህ ተዘጋጅ ሲል አለቀ። ሞትን እዛው መጽሐፍ ቅዱስ ግን ካወቅህ ያኖራል። በችግር ውስጥ እንድንገባ በማድረግ በመዝሙር 71 ቁጥር 20 እስከ 21 ይሄንን ጥቅስ ጻፉ። መዝሙር በቅንፍ 71 ከ20 እስከ 1 አምላኬ ሆይ አለ ዳዊት። መዝሙር በቅንፍ 71 ከ20 እስከ 21
አምላኬ ሆይ ብዙ ጭንቀትና መከራን አሳይተኸኛል። ተመልሰን ሕያው አደረከኝ፣ ከምድርም ጥልቅ እንደገና አወጣኸኝ። ይኸው አምላኬ ሆይ ብዙ ጭንቀትና መከራን አሳይተኸኛል። ይሄ እኮ ጨካኝ አምላክ አይደለም። እግዚአብሔር እኮ ነው የሚለው። አሳይተኸኛል እኮ ሲል እግዚአብሔር ተቀብሎታል። ለምሳሌ መጽሐፍ ቅዱስ እንደዚህ ይላል፣ በመከራ ቀን ጥራኝ እኔም አድንሃለሁ። ይሄ ማለት መከራ ውስጥ ትገባለህ እኮ ነው። ጥራኝ ካለ ሳትገባ አይደለም የምትጠራው። በመከራ ቀን ጥራኝ እኔም አድንሃለሁ። ስለዚህ መከራው አለ። ከመከራ የተለየ አይደለም ጥበቃው። መከራው እያለ፣ ችግሩ እያለ፣ በሽታው እያለ፣ ህመሙ እያለ ለአንተ ፌቨር አደርጋለሁ ነው እግዚአብሔር። መዝሙር 66 በቅንፋው ነው። እነዚህ ጥቅሶች በመጽሐፍ ቅዱስ ውስጥ እኔ ሶስቴ በቀይ ነው ያሰመርኩት በደንብ እንዲታየኝ ገርሞኝ። መዝሙር 66 ከ10-12 አቤቱ ፈትነኸኛል፣ ብርን እንደሚያነጥር አንጥረኸኛል። ወደ ወጥመድ አገባህን፣ በጀርባችን ላይ መከራ አኖርህ፣ በራሳችን ላይ ሰውን አስረገጥከን። ይፈቅዳል ሰው እንዲረግጥሽ። እውቀቱ እኮ ነው ያጣ ነው ወገኖች። እከሌ ለምን እንዲህ ይናገረኛል? እከሌ ለምን እንዲህ ይለኛል? ተጽፏል። አስረገጥከን፣ ፈተንከን፣ ብርን እንደሚያነጥር አነጠርከን፣ ወደ ወጥመድ አገባኸኝ። ሴጣንን እኮ አይደለም እግዚአብሔርን ነው። ወደ ወጥመድ አገባህ፣ በጀርባችን ላይ መከራን አኖርህ፣ በራሳችን ላይ ሰውን አስረገጥከን። በእሳትና በውሃ መካከል አለፍን። እዚህ ላይ ቢቆም ኖሮ አይ እንድል ነበር። ዝቅ ብላችሁ ስታነቡ ምን ይላል? ሆኖም ግን ወደ እረፍት አወጣን። ያወጣሻል። እጁ እያለ ነው በዚህ ውስጥ ሁሉ የምታልፊው። ያወጣሻል። እግዚአብሔር አምላክ ማውጫ አለው። ያወጣሻል። እኔ እስር ቤት በደርግ ጊዜ ታስሬ ነበር እና 1 ዓመት ያህል ታስሬ ነበር እና እዛ በታሰርኩበት ጊዜ አስተምራለሁ። መስክሬ እንደሆነ አላውቅም። አስተምራለሁ እህቶችን የመጽሐፍ ቅዱስ ጥናት መጽሐፍ ቅዱስ እንዳይገባ ተብሏል። ግን በምግብ ሳህን ውስጥ ነው የምናደርገው። ልክ የማስተምርበትን ወረቀት አደርግና ላስቲክ እናደርግና እንደዚህ ያስተማርኩበትን እዛ ላስቲክ ውስጥ አደርግና ከዛ በኋላ እንደዚህ ተጠቀልላል፣ በላስቲክ ይጠቀለላል የምግብ ሳህን ውስጥ። ስለዚህ እህቶች ምን ይላሉ? ወንድሞች አቤት ምግብ እንፈልጋለን። ከዛ በኋላ ወደ እነሱ ምግብ ይሄዳል። ከዛ መልሱም ደግሞ ከሰሩ በኋላ እኛ ደግሞ ወንድሞች እህቶች የሚያመላልሱት ፖሊሶች ናቸው። አዲስ ኪዳን ከተገኘ መገደል ብቻ ነው። መደብደብ የሞተ ሰው አለ። ስለዚህ እኔ በፍራሽ ውስጥ ነው ያስገባሁት። ጀነራል ትንሽ ታሪኩን ያውቃሉ እና በፍራሽ ውስጥ ነው ያስገባሁት። አዲስ ኪዳኗን ማለት ነው። በጥጥ ውስጥ በፍራሽ ሲገባ ፍራሽ ይገባልናል። ሲገባ በፍራሽ ውስጥ ነው የገባው። አንድ እንዳይገኝ ተብሎ ተፈትሾ ነው እንትን ያለው። ከዛ እያስጠናው ያለው ለካ ሰላይ አለ እዛ ቁጭ ብሎ በነጠላ ውስጥ ሌሊት ትምህርቱን ሳዘጋጅ ለእህቶች 1ኛ ጴጥሮስን ሳስጠና የመከራ እንትን በጣም የሚያጽናና ክፍል ነው። እሱን ሳስጠና እነሱ ሲመልሱ ንጉሥ እየበርታልን ህይወታችን እየታደሰልን ነው። በቃ ቀሬ ወየው ደግሞ የአፓያን ጊዜ ገደላል። ሴቶች ይገደላሉ ከመሃል። ስለዚህ ረፍት የለም። በቃ የኔ ተራ መቼ ነው ነው። ልክ ያንም ትምህርቱን ሳስተምራቸው ብረት እየሆኑ መጣ። ከዛ መጨረሻ ላይ እንደ ነገ ለካ እኔ ልያኝ እኔ ሽንት ቤት ሄጄ ስል ሁሉም ሰምቷል ይላል። ምንድን ነው እሱና ያውራሉ በሙሉ ለካ ሰምቷል። እኔ አልሰማሁም። ከዛ በኋላ ገብቼ ልክ ተኛው። እንደተኛው ሁሉ ሌሎቹ በቃ ተጨንቀዋል። ከዛ ተኛው። ከጥቂት ደቂቃ በኋላ ሁሉም ተኙ። ተኝቼ እያለሁ አባቴ መጣ። ወላጅ አባቴ በህልም ንጉሴ አቤት ክፉ ባንተ ላይ ደግሶብሃልና ይሄንን አንተ ጋር ያለውን ወረቀቶች ያስተማርክበትን በሙሉ አጥፈዋል። አባቴ እንዴት ገባህ አልኩት። እኔ አባቴ አይደለሁም እንዴ? ምን የሚከለክለኛል? እሱ እኮ ነው በአባቴ ተመስሎ ኖርማል ነው የማወራው። እንዴ የት ነው የማጠፋው? ምንም። ለካ እግዚአብሔር ሲናገር ትንታኔ አይሰጥም ወገኖች። እውቀት ጨምሮብን ነው የሚሄደው። መርፌ አለኝ፣ ምላጭ አለኝ። ስለዚህ ምን አደረግኩኝ? ፍራሹን ቀደድኩ። ወረቀቶቹን ጌታው እንግዲህ የተኛውን በሙሉ ፊኛውን ያዝልኛል። ለምን መሰላችሁ? ሽንት መሽኛል ዛጋ ነበር ሜል ያለው በመጋረጃ ነው ያለው። አንዱ ይነሳል ይሸናል ይመጣል። ደግሞ ከዛ አንዱ ይነሳል ይሸናል ይመጣል። ወደ 480 ነው ምናምን እስረኞች ነው። ያ ይሸናል ያ ይመጣል። ስለዚህ እንታያለን።
ያንን ተሸፋፍኜ ነው ትምህርቱን የማዘጋጀው። አሁን ግን በቃ ግልጽ ሊሆን ነው። ፍራሹን ገልብጬ የምንስል ጌታዊ ፊኛውን ያዝልኝ እንግዲህ ማንም እንዳይነሳ፣ ማንም የተነሳ የለም። አሁን ተመቸኝ፣ ቀደድኩኝ ወረቀቶቹን ከላይ ጥጥ ከታች ጥጥ እያልኩ ከተትኩ። ከከተትኩ በኋላ መልሼ ገለበጥ ስገለብጥ ማንም የሚነሳ የለም። አቤት አምላኬ፣ እውነትም አንተ እውነተኛ ነህ፣ ጥበበኛ ነህ አልኩት። እግዚአብሔርን አመሰገንኩ። ጠዋት ላይ ስራ ስሰራ ስላደርኩ እንቅልፍ ወሰደኝ። ወዲያውኑ መጣ ከለማ ቦታ ማጋ የታዘዙ አለባቸው የሚባሉ እንደገና ደግሞ ያውቃቸዋል። ሻለቃ ማን አባቴ ነህ፣ ሻለቃ አባቴ ነህ ጋር ነው የታሰርኩት። እዛ በነበረው እስር ቤት ነው እና ጀነራል ሳያውቋቸው አይቀሩም እና ስለዚህ መጡ። ለማ ቦታማ በዛን ሰዓት ስም መጥራቱም ጥሩ ባይሆን አልፏል ነገሩ። አሁን በቃ ንጉሥ ማለት ነው። ጀነራል ሄደን ያውቃል። በጣም ከባድ። ከዛ መመሪያ የመጣ ንጉሥ የገበታ አቤት ጠዋት ተነስ፣ ደግሞ ይተኛል። ተነስ ወዲያው የእጅ ተጠፈረ። ከዛ ሽጉጥ እዚህ ሽፍታ እኮ አይደለም እዛው እዚህ ሽጉጥ እዚህ ጠመንጃ ተያዘ። ምን አለ ምን ፈተሽ ተባለ። ሁለት ቦርሳ ነው ያለኝ። ሁለቱ ቦርሳ ተፈተሸ። ምን አለ አንድ ነገር ወዳው ነው ያንን አሳልፎ የሰጠው። ለኛ ነው ሐሰተኛ መረጃ የምትሰጠው ና አለ። ማን ነው ያለ ሰው ለዘይት ናንተ ነው አለ። ለኛ ነው ሐሰተኛ መረጃ የታልሽ ነው ፈልጋለሁ። ከየትምጣ ፍራሹ እንዴት ተገለበጠ? ምን ወደ ተገለበጠ? ቦርሳዬ ሁለቱ በሙሉ ወጣ። ብድ ልብሴ ወጣ። ጊዜ ገበጠኝ። ምንም ወረቀት የለም። ቤተ ክርስቲያኑ ሄደ። ከጠዋት ጀምሮ መስታወት ይታያል፣ ክፍት ነው። ወገኖች መሞት አይሻልም እንዴ? ሬሳው ነው የመጣው። ቁስሉን የሚያጥፈው ጠፍቶ አንድ ከኔ ጋር የገባ በኋላ የገባ ልጅ አለ። እሱ ሆነው እና አንድ ወንድም ደግሞ ሆነው እነሱ ነበረ ሲያጥሙት የነበረው። እኔ ዋዬ ጨመርኩ። እንደዛ እየሆነ ከዛ ጥጥ ጊዜው ደረሰ፣ ተፈታ። እኛም ተፈታ። ታሪኩ ብዙ ነው እንግዲህ። እዛ እስር ቤት ያለፈው ታሪክ ብነግራቸው ንጉሴ ሌላ አትስበክ ነበር የምትሉኝ። በዛ አንድ ዓመት እግዚአብሔር የሰራው ድንቅ ብነግራችሁ ማለት ነው። ከዛ ተፈታንና መርካቶ አገኘሁት። ንጉሴ አለኝ ይኸው እንደዚህ አሳልፎ የሰጠኝ እኮ ንጉሴ አለኝ አቤት። እስከ ትናንትና እንደ ዛሬ ልትታሰር እነሱ ሊመጡ እስከ ማታ ድረስ ስትሰራ አይቻለም። ወረቀቱ የታረቀው ዋጥከው በላከው እንደው ብቻ ነገር የሚዱ የደነቀኝ እሱ ነው። አልወጣህም ሽንት ቤት አሌት እከታተልሃለሁ። እያንዳንዱ የሄድከው ሽንት ቤት ነው። ሽንት ቤት ቢሆን ተመልሶ ነው የገባው። ምንም ያዝከው እንደሌለ አጥንት የት ከተትከው ያንን ወረቀት አለ እነግርሃለሁ። አንድ ነገር ደግሞ ነው ጠይቀኝ። በጌታ በኢየሱስ ክርስቶስ አምነሃል አልኩት። አላመንኩም አለ። እንግዲያውስ ለፍልስጤም ምስጢር አይነገርም አልኩት። እሱ እኮ ነው የሚያቀብለኝ ቃል ገረመኝ። ለፍልስጤም ምስጢር አይነገርም ብታምን ነግረህ ነበር፣ ግን ስላላመን አጠገብከኝ እኮ ሞቼ እኮ ነው የተነሳሁት አለ። እንድትቀበል ነው ጌታን ያቆየህ። አሁንም ሌላ መከራ እንዳይጨመርብህ ወደ ጌታ ነው። ማዳኑ ብዙ ነው። የሚያረጋጋበት የራሱ ማዳን የእግዚአብሔር ወገኖቼ ብዙ ነው። ጸጥ ያለ ነገር አትጠብቁ። ወይም ደግሞ ምን የፈለገው ይሁን እግዚአብሔር በማንኛውም ነገር ውስጥ ምን የሚያደርግ ነው? የሚያጽናና። ሌላ አምስተኛ አንድ ነው የሚቀረኝ። ከችግሩ ጋር ያኖርሃል። ከፈተናው ጋር ባጭሩ ጳውሎስ ከሱ እንዲለይ ፈተናው ቢጸልይ አይለይም ማለት ነው። ጸጋዬ በቃል እሱ ይቀመጣል። አንዳንድ የተቀመጠ በሽታ እኮ አለ በውስጣችን ብቅ የሚል ዓመት እየቆየ መጣ ደግሞ ብላቸው የሚያንቀጠቀጥ አትንቀጥቀጥ። እስካሁን ያሳለፈ እግዚአብሔር አሁንም ያሳልፋል። እግዚአብሔር የተመሰገነ ይሁን። ቁጥር እያየ አትንቀጥቀጥ። ስኳሬ እዚህ ደረሰ፣ ደም እዚህ ደረሰ፣ ይዋኝ እንደፈለገው። ቀጥ የሚያደርገው የናዝሬቱ ኢየሱስ አለ። አትለፋ፣ ዝቅ በላ፣ እንዲህ በላ እያለ ይጠብቃል። ምንም አትሆንም። የእግዚአብሔርን ዓላማ ሳትፈጽም ምንም አትሆንም። ምንም አትሆኝም። ስለዚህ መለካቱ ጥሩ ነው። ደም ምን ያህል ደረሰ፣ ስኳር ምን ያህል ደረሰ፣ ምን ያህል ደረሰ፣ ክፋት የለውም። ግን መታመኛችን እግዚአብሔር ሊሆን ይገባል። መደገፊያችን እግዚአብሔር ሊሆን ይገባል። እግዚአብሔር በአንተ የጀመረውን ስራ ሳይፈጽም ምንም የምትሆነው ነገር የለም። ታውቃላችሁ፣ አንድ ጊዜ አንድ ሰው በጥይት ይመታል። ጥይት ልብ ውስጥ ትገባለች። ያነበብኩት ታሪክ ነው። ጥይት ገብታ ይሄ ሰው እዚች ቦታ ላይ ጥይት ኖሮ ወይ ከ10 ቀን ወይ ከምናምን ቀን በላይ መኖር ስለማይችል ይሞታል። ልናወጣ አንችልም።
ነገር ግን ያው ሞትን ይጠብቃል። ሰውየው ግን 35 ዓመት ኖሮ ነው የሞተው ከነጥይቷ። እንዴ ያው አይ ኢየሱስ ልብ ውስጥ ጥይት እኔ በጣም ደነቀኝ እኮ። ግባ ግን ምንም አታርገዋላ። ትዝ ይበለው ማዳኔ። አንድ ጊዜ በፓኪስታን እንደዚህ ይሆናሉ እና በጥይት እንትን ብሎ በቃ አለቀ። ይሄ ሰው የእምነት ሰው አይ ታላቅ ሰው ሞተ እያሉ የፓኪስታን ሰዎች ሲሰበሰቡ ከግድግዳው መበሳሳት በስተቀር ሰውየውም ቤተሰቡም ልጆቹ ምንም አልሆነ። አገር ጉድ አለ። ምንም የተረፈ እኮ የለም። ምየት ገባ ያውሉ ጥይት አሉ። ቀላዎቹ አሉ እዚሁ ቤት ውስጥ ቀላዎቹ የገቡ አሉ። ነገር ግን ምንም አልሆነም እሱ። በኋላ በሚቀጥለው በቃ ቤቱን እናጽዳለት አሉና ከዛ ቤቱን ሊያጸዱ ሲሉ ጥይቱ በገባበት የተበሳሳውን እንዳትነኩብኝ አለ። ቀዳዳውን ተውልኝ ማዳኑን የማስታወስበት ይሆናል አለ። አትድፈኑብኝ፣ አምላኬ እኔን የተከላከለበት ማዳኑን የማስታወስበት ጥበቃውን የማስታወስበት ይሆናል። አንዳንድ መከራዎች፣ አንዳንድ ፈተናዎች እንድታስታውሰው ነው። ማዳኑን እንድታስታውስ ነው። አንዳንዱ ጠባሳ እግዚአብሔር ያደረገልሽን እንድታስታውሽ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ያኖራል፣ ከችግሮቹ ጋር ያኖራል። ጸጋዬ በቃል አለ። የመጨረሻው ስድስተኛው ችግሩ ሳይመጣ መፍትሄን ያዘጋጃል ቀድሞ። ሃማ መርዶክዮስን ለማጥፋት ሽርጉድ ይላል። ሊያጠፋ እስራኤልን ሊያጠፋ አይሁድን ሊያጠፋ። ይህንን ስብከት በሌላ ሰምታችኋል። አሁን በሌላ ልነግራችሁ። ሊያጠፋ ሽርጉድ ሲነሳ ይህንን አስቀድሞ ያወቀው እግዚአብሔር ሕዝቤን ሊያጠፋ ሃማ መነሳቱ አይቀርም አለ። ስለዚህ ምን ላድርግ? መፍትሄ አለኝ አለ። በሰርግ አስመስዬ አስቴርን ቀጣለሁ አለ። ከበደ ተስፋዬ መልእክት አለኝ። መፍትሄው ቀድሟል። መፍትሄው ከችግሩ ቀድሟል። እሱ እዚህ እንጎዳጎዳል፣ አስቴርን እዚህ አስቀጥቷል። እንድታጠምድ ለነገው እንኳን እንዳትሰጋ። ለዛሬው አይደለም እኮ ነገ እንኳን ምን ይመጣል እንዳትል መፍትሄውን አስቀድሟል እግዚአብሔር። የምትድንበትን አስቀድሟል እግዚአብሔር። እንዴት አስደናቂ ጌታ ነው! እሱ እዚህ ዱግ ዱግ ይላል። ከዛ በኋላ አስቴር ይህንን መፍትሄ ለማምጣት ወዳ ወዲህ ስትል በአቋራጭ ገባ የናዝሬቱ ኢየሱስ። ሃማ አቤት ና። ለመሆኑ ያን ጊዜ መፈንቅለ መንግስት ሲደረግብኝ እሺ ምን ማን ያዳነኝ? መርዶክዮስ ምን ተደረገለት ታዲያ? አሁን ነው እንደምታሰብ። አሁን እኮ ግርግሩ ሌላ፣ አዋጅ የሚጻፈው ሌላ፣ ቤተ መንግስት ውስጥ ያለው ወሬ ሌላ፣ አገር ውስጥ ያለው ወሬ ሌላ። ይሄ ከምንም አይገናኝም። አረ ምንም አልተደረገለትም አለ። በልጥራዋል። ከዛ በኋላ ከጠራው በኋላ እንደው ንጉሥ ለሚወደው ምን ይደረግለት አለ። ሸፍ እናደርጋለን። እርግጥ መርዶክዮስን ይወዳል፣ ግን እንደኔ አይወድም። ንጉሱ ከኔ በላይ የሚወደው የለም አለና ለራሱ የሚሆነውን በሙሉ አዘጋጀ። ከዛ በኋላ ልክ እንደዚሁ እንደተናገርከው መርዶክዮስን በቅሎ ላይ አድርገህ አንተ እየጎተት ከተማውን አዞረው አለ። እስራኤል ሊጠፋ ነው። ጦርነቱ አበቃ። እዚህ በቃ ከህዝቡ አየ። አይሁድ ነግሶ በቅሎ ላይ ተቀምጦ ሌላ አይሁድ ደግሞ ይጠፋል የሚለው የጦርነቱ ግማሽ አበቃ። ምን አይነት አምላክ ነው! አመጣጡ ልዩ። አጀንዳውን ተወ። የአስቴር እንደው እንደዚህ ገና አስጠርታ ድግስ ደግሳ ሃማ እኮ እንዲህ ያደረገኝ ብላ ፕሬዝዳንት ሄለ እግዚአብሔር። ለካስ የመርዶክዮስ እውነት የተደበቀው ለዚህ ጊዜ ነው። ዛሬ ያልተሰማ ጸሎትህ ነገ ሊያድንህ ቢዘገይስ? ዛሬ ያልተሸለምከው ሽልማት ለነገ ተዘጋጅቶስ ቢሆን? የእግዚአብሔር የማዳኑ መንገድ ምን አይነት አስደናቂ ነገር ነው! አስቀድሞ መፍትሄውን አዘጋጀ። ዮሴፍን ማየት ትችላላችሁ። ረሃብ እንደሚሆን እግዚአብሔር አወቀ። ታላቅ ረሃብ እንደሚሆን። ለረሃብ ሲሉ ደግሞ አይሁዶች ሄደው ግብፅ ሊሰግዱ እንደሆነ ገባው እግዚአብሔር። ስለዚህ ምን አደረገ? ህልምህን ተናገር አለ። ህልሙን ሳይቸገረው ተናገረ። እኛ ነን የምንሰግድልህ፣ እቺ ባቄላ ካደረች አትቆረጠምም አሉና ወስደ ጉድጓድ ውስጥ አድርገው ከዛ ለአማሌቃውያን ሸጡት አይደለም። ለካ ሲሰደው እዛ ለዛኛው ነገ ሲመጡ እንዳይሰግዱ ሰልፍ ይዘው 20 ቀን 30 ቀን አይሁድ እንዳይቆሙ እንደ ቤታቸው ዘው ብለው እንዲገቡ መፍትሄውን አስቀደመ። አስቴር መልእክት አለኝ፣ ከበደ መልእክት አለኝ፣
ትልቅ ነገር ሊመጣ ይችላል፣ ግን መፍትሄው ቀድሟል። እኔ እናንተም በሆን እንደው ያሰክረኛል፣ ይቃል ያስከሮኛል። መንፈስ ቅዱስ ቃል ያመጣል በሆነ የመንፈስ ስካር ቀደመ። ዮሴፍ እዛ ቀድሞ ቁጭ ብሏል፣ ጉብ ብሏል። ክሪፒያቸውን ይዘው እነሱ እንደለማኝ ገና እኔ ለዚህ ጊዜ እኮ ነው ያገባኝ ነው ገቡ ሳልፍ ይዘህ ተቀመጣለ። ማን ነው የሚያሰልፍ? የኔ ጌታ ስሙ የተባረከ ይሁን። ቀደመ፣ መፍትሄው ቀደመ፣ መዳኑ ቀደመ። ስለዚህ ለነገው ትጨነቃለሽ፣ መፍትሄሽ ቀድሟል። መፍትሄው ቀድሟል። እግዚአብሔር ለነገ ከስራ መውጣት መፍትሄው ቀድሟል። እዚህ ያለው ሲዘጋ ሌላ ይከፍታል። እዚህ ያለው እግዚአብሔር ብቻውን ታምር ማድረግ የሚችል አምላክ ነው ወገኖች። እንዴት አስገራሚ ነገር ነው! ዮሐንስ ምን አለ? ማህተሙን የሚፈታ እንደሌለ ባየው ጊዜ አለ አለቀስኩ አለ። መፍትሄው ግን ቀድሟል። የታረደው በግ በሉ እስኪ፣ የታረደው በግ እሱ ማህተሙን ይፈታ ዘንድ አታልቅስ፣ ቀድሟል መፍትሄው አለ። አስቴር መልእክት አለኝ፣ አታልቅሽ፣ መፍትሄሽ ቀድሟል። ይሄ እውቀቱ እኮ ነው እየሰጠ ያለው እግዚአብሔር። እውቀት ሲኖርም ህዝቤ እውቀት ከማጣት የተነሳ በቃ መፍትሄው ቀድሟል። ሲያንጎዳጉድብህ፣ ድምፅ ሲያሰማ፣ የነገውን አዋጅ ሲያመጣብህ ተናገረው፣ መፍትሄው ቀድሟል። ኤልያስ እኔ ብቻ ቀረው አለ። ለባኦል ማነው ሁሉ አልቀው፣ ነቢያቶች በሙሉ አልቀው እኔ ብቻ ቀረው ጌታ አለ። ዘርበን ያልሰገዱ 7000 ነፍስን ያስቀርቻለሁ አለ። መፍትሄውን አስቀድሜያለሁ አለ። 7000 ለራሴ ያስቀርቻለሁ አለ። አንተ ብቻ አይደለም እኮ ሐሳቡ ለወንጌል፣ አንተ ብቻ አይደለም ለቤተ ክርስቲያን እድገት የምታስበው፣ እኔም እግዚአብሔር አስባለሁ። አስቀርቻለሁ ቅሬታውን አለ። ቅሬታው ደግሞ ይበዛል። ቅሬታዬ ይበዛል በሉ እስኪ። አዎ ቅሬታው ይበዛል። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር መፍትሄውን አስቀደመ። ከፈተናው በፊት መውጫውን እግዚአብሔር ያደርጋል። እግዚአብሔር ምን አደረገ? የመጨረሻው እችናት የምናገራት ምን አደረገ? ተሻገር አለው ጳውሎስን። መርከቡን ይዘህ ተሻገር አለው። የአውራቂስ ንፋስ መጣ፣ ምንም አትሆኑም አለ። ዋስትና ሰጠ። ግን እየመጣ እህሉ ይወረውራሉ። ጌታ ሆይ ምንም አይሆንም፣ እኔ ከአንተ ጋር ነኝ ብለኝ አልነበረም ይላል። ነገር ግን ሁሉ አልቆ መጨረሻ ላይ በጣውላ ላይ እስኪሻገሩ ድረስ ለካ ቃሉን የማያጥፍ ጌታ ነው ያለ። ዋናው መሻገርህ ነው። ያለቀው አልቆ የሚዘረገፈው ወይም ተዘርግፎ የሚሰበረው መርከብ ተሰብሮ፣ አንተ ግን በጣውላው ላይ ተሻገርክ። ያሻግርሃል እግዚአብሔር ዛሬ፣ ያሻግርሻል እግዚአብሔር ዛሬ። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ስለዚህ መከራን ባለማየት ሳይሆን አንዴ ይከተናል፣ አንዴ ያወጣናል፣ አንዴ ጎን ለጎን ይመራናል፣ አንዴ ከላይ ያደርገናል፣ አንዴ ከውስጡ ይከተናል። በፈለገው አድርጎ እግዚአብሔር ግን ጥበቃ አለ፣ ሰላሙ አለ፣ መረጋጋቱ አለ። ስለዚህ የበሽታን መራቅ የሰላም መረጋጋት ምልክት አታርገው። ያለመታመን አንድ ጊዜ ፍራንክሊን የሚል ትምህርት ኢትዮጵያ ውስጥ መጥቶ ነበረ። አንሞትም የሚል የሞትን ህግ የሚሽር አንሞትም የሚል እየመጡ ሰዎችን ያገለ ጊዜ እንደዚህ አይነት ትምህርት መጥቷል። እውነት ነው አንሞትም እንደ ያለ ድብን ትሞታታለህ። እነማ ለማታሰብ ትሞታታለህ። ከነዚህ ደርስ ችግሩ እያለ ፈተናው እያለ ኢኮኖሚው መዛባት እያለ ውጣ ውረዱ እያለ የምትሰማ ወሬ ብዙ ሆኖ እያለ እግዚአብሔር አምላክ ግን እንዲህ ያደረገ